እሺ ከባለፈው የቀጠለ ቪዲዮ ነው y = 2x + 1 የሚል አንድ ግራፍ አለን። ሌላኛው ደግሞ y = 3x - 1 እነዚህ ሁለት ግራፎች የተገናኙበትን ፖይንት ፈልጉ ነው። ስለዚህ እቺን ፖይንት መፈለግ ነው። ስለዚህ y = 2x + 1 and y = 3x - 1 እነዚህ ሁለቱ ግራፎች እኩል የሚሆኑት ይሄ ሁለቱ ኢኩዌሽን እኩል ሲሆን ስለዚህ x + 1 = 3x - 1 ብለን ለx ካገኘን የxን ሰብስቲቱት ስናደርግ የሁለቱን ቫልዩ ተመሳሳይ ይሆንልናል ማለት ነው። ስለዚህ ምን ይሆናል? ይችን ተመሳሳይ ቫሪያብሎችን ለመሰብሰብ 2x - 3x = -1 - 1 ወደዛ ስቴት ኔጌቲቭ ስለምትሆን ስለዚህ ኔጌቲቭ x = -2 ይሄንን x ብቻዋን ይከር ለኔጌቲቭ 1 ይሄንን ለኔጌቲቭ 1 ስለዚህ x = 2 ይሆናል ማለት ነው። x 2 ሲሆን y ስንት ይሆናል? እዚህ ጋር ሰብስቲቱት ማድረግ ነው። እዚህ ጋር 2 ብናደርግ 2 × 2 4 + 1 = 5 እዚህም 3 × 2 6 - 1 = 5 ሶ የሚገናኙበት ፖይንት 2 5 ነው ማለት ነው። ስለዚህ እዚህ ጋር 2 ሲሆን ወደዚህ አካባቢ ደግሞ የy ዋጋ 5 ይሆናል ማለት ነው። this point is 2 5